ሶስት ጊዜ ትግረኛለህ ብሎት ነበር እና ልክድ የቻለው ሙላት ስላልነበረ ነው። ልክድ የቻለው ከኢየሱስ ክርስቶስ ጋር በመንፈስ ቅዱስ ስላልተካፈለ ነው እና ሶስት ጊዜ ካደውና ቃሉ ትዝ አለው፣ አለቀሰ። ከዛ በአምሳኛው ቀን በአንድ ቤት ሳሉ እንደ እምነት አውሎ ንፋስ ከሰማይ ድምፅ መጣ። ከዛ ቤት ሞልቶ በነበሩት ላይ ቤት ውስጥ ተቀምጦ በነበሩት ላይ የእግዚአብሔር መንፈስ ቅዱስ ወረደባቸው፣ ተሞሉ። ከዛ ምዕራፍ 3 ላይ ሄደና በድፍረት ተናገረ። በር ላይ አንድ ምጽዋት ለምን ዘንድ እያመጡ የሚያስቀምጡት አንድ ሽባ ነበር። ከእናት ማፀን ጀምሮ መራመድ አይችልም ነበር፣ መቆም አይችልም ነበር። ዮሐንስንና ጴጥሮስን እንደዚህ ብሎ ጠየቃቸው፣ ኢየሱስ ወጥ ወይም ምጽዋት ለመናቸው። እነሱ ግን እንደዚህ ያሉት፣ ተጠጉና እጁን ያዙት። እኛ ግን የምንሰጥ ብርና ወርቅ የለንም፣ ያለንን ግን እንሰጣለን አሉት። ከዛ እጁን አንሱና ቁም አሉት። ቆመ። ከእናቱ ማፀን ጀምሮ መራመድ አይችልም ነበር፣ መሄድ አይችልም ነበር። ከዛን ተፈወሰ። ወደ ቤተ መቅደስ ገቡ። እሱም እየዘለለ ሄደ። ሃሌሉያ! ነገር ያደረገው ማን ነው ብለው ውስጥ ተቀምጦ የነበሩ ሰዎች ተናገሩት። ልክ ሲናገሩት ጴጥሮስ መጀመሪያ ላይ ኢየሱስ ክርስቶስን 3 ጊዜ ክዶታል። ምክንያቱም ሙላት ስላልነበረ ነው። በክርስቶስ ወይም በመንፈስ ቅዱስ ስላልተሞላ ነበር የካደው። ከተሞላ በኋላ ትላንትና የሰቀላችሁት፣ አሳልፋችሁ የሰጣችሁት ኢየሱስ፣ ትላንትና የቀበራችሁት ዛሬ ግን እንደዚህ ያለው ስራ ሰረበን ነው አለ። በራሴ አስነስቶ ጠላለም። ያን ልናገር የቻለበት ምክንያት አንድ ነበር። እሱ ሙላት ስለነበረ፣ ተሞልቶ ስለነበረ